ከአንድ ድሃ ቤተሰብ ውስጥ ወጥቶ ድህነትን እንደሞት ተጸይፎ ነበር። ራሱንም እንደ አንድ ቢሊዮነር ቆጥሮ የተለያዩ ሰዎችን በማጭበርበር ከሀብት ማማ ላይ የደረሰ። የሱ ማጭበርበር ግን ለየት የሚለው ግዑዝ የሆነውን የፓሪስን ኤፍል ታወር ነበር የሸጠው። ይህ ሰው ለአንድ ግለሰብ ሳይሆን ለተለያዩ ሁለት ሰዎች ነበር የሸጠው። አልፎም ተርፎ ሰው ብቻ ሳይሆን መንግስት የሚፈራውን ከአንድም ሁለቴ ከስር ያመለጠውን ማፊያ ኤል ካፖንም አጭበርብሮት ነበር። ይህ ሰው ማን ነው? ለምንስ እንደነዚህ አይነት ወንጀሎችን ሰርቶ ሊያመልጥ ቻለ? የተጭበረበረው ሰውስ ለምን አልከሰሰውም? በመጨረሻ ምን ነገር ገጠመው የሚለውን በዛሬው በሎራ ቲዩብ የቪክተር ሉይስቲንግን አስገራሚ ታሪክ እንመለከታለን። ይህንን ታላቅ ወንጀል ለመረዳት መጀመሪያ ቪክተር ሉይስቲንግ ማን እንደነበረና የት እንደተገነባ ማወቅ አለብን። ቪክተር የተወለደው በ1890 በአሁኗ ቼክ ሪፐብሊክ በወቅቱ ደግሞ ኦስትሮ ሃንጋሪ በሚባለው ግዛት ውስጥ በምትገኝ አንድ ትንሽ ከተማ ውስጥ ነው። ቤተሰቦቹ መካከለኛ ገቢ ያላቸው ተራ ሰዎች ነበሩ። ነገር ግን ቪክቶር ገና በልጅነቱ ከተራ ልጅነት የላቀ ብልህነትና ንቃት ነበረው። ከትምህርት ገበታው ይልቅ የሰዎችን ባህሪ ማጥናት ይወድ ነበር። ገና በወጣትነቱ ከ5 በላይ የአውሮፓ ቋንቋዎችን አቀናጅቶ ያለምንም የሌላ ሀገር ዘዬ መናገር ይችልም ነበር። ይህ የቋንቋ ችሎታው በማንኛውም ማህበረሰብ ውስጥ በቀላሉ ሰርጎ ለመግባት ረድቶታል። ወደ ወንጀሉ ዓለም የገባው በትንንሽ የኪስ ሌብነትና በቁማር ማጭበርበር ነበር። ይሁን እንጂ ቪክቶር ራሱን ከተራ ሌብነት በላይ አድርጎ ይመለከት ነበር። የሰዎችን ስለ ልቦና ስግብግብነትና ፍላጎት በሚገባ የሚያጠና የክብር አጭበርባሪ ወይም ኮንማን ነበር። በሃያዎቹ ዕድሜው መጀመሪያ ላይም በአውሮፓና በአሜሪካ መካከል በሚጓዙ ታላላቅ የቅንጦት መርከቦች ላይ መስራትም ጀመረ። በእነዚህ መርከቦች ላይ የሚጓዙትም የዓለማችን እጅግ ባለጸጋ የሆኑ ሰዎች ነበሩ። ቪክቶር ራሱንም ካውንት ቪክቶር ሉይስቲንግ በማለት የላቀ የአውሮፓ የክብር ማዕረግ እንዳለው ሰው አድርጎ ያስተዋውቅም ነበር። መልከ መልካም፣ የተማረ፣ ልብሱ ያማረና ስርዓትን የሚያውቅ መስሎ በመቅረብ የሀብታሞችን እምነት በቀላሉ ያተርፍም ነበር። በእነዚህ መርከቦች ላይ በቁማር ማጭበርበርና የሐሰት ንግድ ዕቅዶችን በመሸጥ በ10 ሺዎች የሚቆጠር ዶላር መያዝም ችሎ ነበር። ኤፊል ታወርን ከመሸጡ በፊት ቪክተር ሉይስቲንግ በታሪኩ ትልቅ ዝናን ያተረፈበትን ሌላ የማጭበርበር ስልትም ነበረው። ይህ ስልት የሮማንያ የገንዘብ ሳጥን በመባል ይታወቃል። ሉይስቲንግ ከማሆጋኒ እንጨት የተሰራ ውስጡን በኬሚካልና በተለያዩ ማሽነሪዎች የተሞላ የሚመስል አንድ ትንሽ ሳጥንም አዘጋጅቶ ነበር። ይህንን ሳጥን ይዞ ወደ አንድ ሀብታም ነጋዴዎች በመሄድ እንዲህም ይላቸዋል። ይህ ማሽን በዓለማችን ላይ ያሉትን የዶላር ኖቶችን ልክ እንደ ዋናው አድርጎ በኬሚካል አማካኝነት የሚያባዛ ድንቅ ፈጠራ ነው ይላቸዋል። ነጋዴዎችን ማረጋገጫ ሲጠይቁት እውነተኛ $100 ኖት በሳጥን ውስጥ ያስገባል። ማሽኑ $1 ለማባዛት 6 ሰዓት እንደሚፈጅም ይነግራቸዋል። ከ6 ሰዓት በኋላ ሳጥኑ ሲከፈት 2 እውነተኛ $100 ኖቶችን ወጥተው ይታያሉ። ነጋዴዎቹ ዶላሩን ይዘው ባንክ በመሄድም እውነተኛ መሆኑን ያረጋግጣሉ። በእርግጥ ሉይስቲንግ ያደረገው ነገር ማሽኑ ዶላር አባዝቶ ሳይሆን እሱ ራሱ አስቀድሞ በሳጥን ውስጥ ሌላ እውነተኛ $100 ደብቆ አስቀምጦ ነበር። ነጋዴዎቹ በዚህ ተታለው ይህንን ማሽን በከፍተኛ ዋጋ አንዳንዶቹ እስከ $30,000 ይገዙታል። ሉይስቲንግ ማሽኑን ሸጦ ከተማዋን ለቆ ከጠፋ በኋላ ነጋዴዎቹ ሳጥኑን ደጋግሞ ቢሞክሩትም በውስጡ የሚወጣው ግን ባዶ ወረቀት ብቻ ነበር። በዚህ አይነቱ ረቂቅ ተንኮልም ሉይስቲንግ ከፍተኛ ሀብት ያካበተ ሲሆን ይህ ስልቱም የሰዎችን ስግብግብነት ተጠቅሞ እንዴት ማታለል እንዳለበት ትልቅ ልምድም ሰጥቶታል። አሁን ወደ ዋናው ታሪካችን ስንመጣ የፓሪስን ኤፊል ታወር እንዴት አጭበርብሮ ሸጠ። በ1925 ዓ.ም ቪክተር ሉይስቲንግ ወደ ፈረንሳይ ዋና ከተማ ፓሪስ አመራ። በወቅቱ ፈረንሳይ ከአንደኛው የዓለም ጦርነት ማብቃት በኋላ በከፍተኛው የኢኮኖሚ ቀውስና በዋጋ ንረት ውስጥ ትገኝ ነበር። መንግስት የተለያዩ የልማት ስራዎች የሚሆን የገንዘብ እጥረትም ነበረበት። አንድ ቀን ጠዋት ሉይስቲንግ በቅንጦት ሆቴል ውስጥ ሆኖ ጋዜጣ ሲያነብ አንድ ጽሑፍ ትኩረቱን ሳበው። ጽሑፉ ስለ ፈረንሳይ፣ ርዕሱ ደግሞ
ስለ ኤፍል ማማው የወጣ ነበር። ጋዜጣው እንደገለጸው የኤፍል ማማ በየዓመቱ የሚያስፈልገው የጥገናና የቀለም መቀባት ወጪ ለፓሪስ ከተማ አስተዳደር እጅግ ከባድ የፋይናንስ ጫና እየሆነበት ነበር። ሌላው ቀርቶ መንግስት ማማው ሙሉ በሙሉ አፍርሶ የብረት ቆሻሻውን ለግል ነጋዴዎች ስለመሸጥ እያሰበ ሊሆን እንደሚችል የሚገልጹ ወሬዎችን በከተማው ተሰራጭተው ነበር። እዚህ ላይ አንድ ታሪካዊ እውነታ ማወቅ አለብን። ኤፍል ማማው በ1889 ዓመተ ምህረት ለዓለም አቀፍ ኤግዚቢሽንነት ተብሎ ሲገነባ እንዲቆይ የታቀደው ለ20 ዓመታት ብቻ ነበር። ከዚህ በኋላ መፍረስ ነበረበት። በዚያ ላይ በወቅቱ የነበሩ የፓሪስ አርቲስቶችና ምሁራን ማማውን የከተማው ውበት የሚያጠፋ የብረት ክምር በማለት ይጠሩት ነበር። ስለዚህ ማማው ሊፈርስ ነው የሚለው ወሬ ለፓሪስ ሕዝብ አዲስ ወይም የማይታመን ነገር አልነበረም። ይህንን የፖለቲካና የኢኮኖሚ ሁኔታ በሚገባ የተረዳው ቪክተር ሉይስቲንግ በዓለም ታሪክ ትልቁን የማጭበርበር ድራማ ለመስራትም ወሰነ። ሉይስቲንግ እቅዱን ለመፈጸምም ፍጹም ጥንቃቄ የተሞላበት ዝግጅት ማድረግ ጀመረ። መጀመሪያ ያደረገውም የፈረንሳይን የፖስታና ቴሌግራፍ ሚኒስቴር ወይም የማማውን ኃላፊ የነበረው መስሪያ ቤት ኦፊሻዊ አርማና ማህተም በከፍተኛ ጥራት አስመስሎ ማዘጋጀት ነበር። በመቀጠልም ራሱን የሚኒስቴር መስሪያ ቤት ምክትል ዋና ዳይሬክተር አድርጎም ሰየመ። አንድ የመንግስት ባለስልጣን በተራ ቢሮ ውስጥ ጨረታ ያወጣም ብሎ ስላሰበ በፓሪስ እጅግ ውድና ታዋቂ በሆነው ሆቴል ዴኪሪዮን ሆቴል ውስጥ ልዩ የቪአይፒ ስብሰባ ክፍል ተከራየ። ይህ ለሱ ቀላል ነበረ። ይህ ሆቴልም በወቅቱ የዓለም አቀፍ ዲፕሎማቶችና ባለስልጣናት ብቻ የሚሰበሰቡበት ቦታ ነበር። ከዚያም በፓሪስ ከተማ ውስጥ ትልቅ ካፒታል ያላቸውን 5 የብረት ቆሻሻ ነጋዴዎችን መረጠ። ለእያንዳንዳቸውም በሐሰተኛ የመንግስት ደብዳቤ አማካኝነት ሚስጥራዊ የግብዣ ጥሪም አደረገላቸው። ደብዳቤው መንግስት በሀገሪቱ ላይ የህዝብ ተቃውሞ እንዳይነሳ በመፍራት የኤፍል ታወሩን የማፍረስ ሥራ በሚስጥር ማከናወን ይፈልጋል፣ ለዚህም ታማኝ የሆኑ ነጋዴዎች ብቻ ተመርጠዋል የሚል ነበር። ነጋዴዎች ሆቴሉ ላይ ሲደርሱ ባደረገላቸው አቀባበልና የመንግስት ሰነዶች አይተው ቅንጣት ያህል አልተጠራጠሩም ነበር። ሉይስቲንግ በስብሰባው ላይም እንዲህ ብሏቸው ነበር። መንግስት የኤፍል ታወርን ጥገና መሸከም ስላቃተው በሚስጥር ለማፍረስ ወስኗል። 7000 ቶን የሚሆነውም ከፍተኛ ጥራት ያለው ብረት ለጨረታ አቅርበነዋል። ይህንን ሚስጥር የጠበቀም ማሸነፍ ይችላል ብሏቸው ነበር። ከአምስቱ ነጋዴዎች መካከልም ሉይስቲንግ የአንዱን ሰው የስነ ልቦና ድክመት በሚገባ ጥንቶም ነበር። ይህ ሰውም በሰዓቱ አንድሬ ፖይሰን ይባላል። ፖይሰን በፓሪስ የንግድ ዓለም ውስጥ በቅርብ የመጣ ሀብት ያለው ነገር ግን በማህበረሰቡ ዘንድ ትልቅ ስምና እውቀት ለማግኘት የሚቋምጥ ሰው ነበር። በራስ የመተማመን መንፈስም ይጎድለው ነበር። ይህን አይነቱ ስግብግብና የክብር ፈላጊነቱ ለቪክተር ሉይስቲንግ ምርጥ ማጥመጃ ሆነ። ሉይስቲንግ ነጋዴዎችን ይበልጥ ለማሳመን ራሱን በተከራየው የቅንጦት መኪና ውስጥ ጭኗቸው ወደ ኤፍል ታወርም ወሰዳቸው። እዚያም የመንግስት ባለስልጣን በመምሰል የጥበቃ ሰራተኞችን እያዘዘ ማማውን በነጻ አስጎበኛቸው። ይህም ድርጊቱ በሰዓቱ ነጋዴዎች ሙሉ በሙሉ አሳምኗቸው ነበር። ጨረታው ሊጠናቀቅ ጥቂት ቀናት ሲቀሩትም ሉይስቲንግ አንድሬ ፖይሰንን ለብቻው አስጠርቶ በሚስጥር ማነጋግሮት ነበር። ሉይስቲንግም እንዲህ ብሎት ነበረ። እኔ መንግስት ሰራተኛ ነኝ። የምቀበለው ደሞዝ በጣም አነስተኛ ነው። ይህንን ትልቅ ጨረታ አንተ እንድታሸንፍ ከፈለግ ለኔ ልዩ የሆነ የውለታ ክፍያ ወይም ጉቦ ልትሰጠኝ ይገባል። የሚገርመው ነገር ፖይሰን ይህንን የጉቦ ጥያቄ ሲሰማ ጥርጣሬው ሙሉ ለሙሉ ጠፋ። ለምን ካላችሁኝ ደግሞ በወቅቱ የፈረንሳይ የመንግስት አሰራር በሙስና የተበከለ ስለነበረ። ሉይስቲንግ እውነተኛ የመንግስት ባለስልጣን ባይሆን ኖሮ ጉቦ አይጠይቀኝም ብሎም አመነ። ሙስናውም የእውነተኛነቱ ማረጋገጫ ሆነለት። በመጨረሻም ፖይሰን ለማማው መግዣና ለሉይስቲንግ ጉቦ የሚሆን በአጠቃላይ 70,000 ፍራንክ የሚገመት ገንዘብ በቼክ ፈርሞም አስረከበው። ሉይስቲንግ ቼኩን እንደያዘም ወዲያውኑ ወደ ባንክ ሄዶ ወደ ጥሬ ገንዘብም ቀየረው። ከዚያም በዛው ዕለት ምሽት በባቡር አምልጦ ወደ ኦስትሪያ ቪየና ኮበለለ። ኦስትሪያም እንደደረሰ በሰዓቱ ቪክተር ሉይስቲንግ በየቀኑ የፓሪስ ጋዜጦችን በጉጉት ያነብ ነበር። የሱ ታላቅ ማጭበርበርም በጋዜጦች ላይ የዓመቱ ታላቅ ወንጀል ተብሎ በይፋ እስኪወጣ የሚጠብቅ ነበር። ግን ሳምንት፣
ከዚያም ወራቶች ቢያልፉ በጋዜጣው ላይ ምንም አይነት ወሬ አልወጣም፣ ፖሊስም አልፈለገውም። የታለለው ነጋዴ አንድሬ ፖይሰንም ኤፊል ታወርን ገዛሁት ብሎ መታለሉንና ለመንግስት ሰራተኛ ጉቦ መስጠቱን ክብሩ፣ ስሙና የንግድ ህይወቱ ሙሉ በሙሉ እንደሚጠፋ ስላወቀ ጉዳዩን ለፖሊስ ሳይነገር በሚስጥር ሙጦት ነበር። ሉዊስቲንግ ይህንን ሲረዳ በአስገራሚና በማይታመን ድፍረት ከ6 ወራት በኋላ ወደ ፓሪስም ተመለሰ። በድጋሚ በተመሳሳይ መንገድም ሌላ 5 ነጋዴዎችን ሰብስቦ የኤፊል ታወሩን ለሁለተኛ ጊዜ ለመሸጥም ጨረታ ወጣ። ነገር ግን በዚህኛው ዙሪያ ያነጋገረው ነጋዴ ተጠራጥሮ ወዲያውኑ ለፖሊስ ማመለከተ። ሉዊስቲንግ ፖሊሶች ሊይዙት ሲቃረቡ ነቅቶ ወዲያውኑ ከአውሮፓ በመውጣት በአትላንቲክ ውቅያኖስ በኩል ወደ አሜሪካም ሸሸ። አሜሪካ ከገባ በኋላ ግን ስሙን ቀይሮ ማጭበርበሩንም ቀጠለ። በወቅቱ የአሜሪካ አስፈሪው የማፊያ መሪ ኤል ኮፖንን ጭምርም ቀርቦ ገንዘብ ላባዛልህም በማለት $50,000 ተቀብሎት በኋላ ግን ምንም ሳይነካው ሙሉ ገንዘቡን በታማኝነት በመመለስ የኤል ኮፖንን ፍጹም የእምነት የገንዘብ ስጦታም አትርፏል። በመጨረሻ ግን በ1935 ዓ.ም የሐሰት የአሜሪካ ዶላር በማተም ወንጀል በቁጥጥር ስርም ዋለ። ፍርድ ቤቱን በወቅቱ ማንም ሊያመልጥበት የማይችለው የዓለማችን አስፈሪው የአልካትራዝ ወህኒ ቤት ፈረደበት። እዚያም በነበረበት ወቅት በ1947 በ57 ዓመቱ በሳምባ ምች በሽታ ምክንያት ሕይወቱም አለፈ። ኤፊል ታወርን 2 ጊዜ የሸጠው የቪክቶር ሉዊስቲንግ አስገራሚና ረቂቅ ታሪክ ይህንን ይመስላል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ሁሌም እንደምለው ቤታችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁን ግለጹልን። ቀጣይ እንድንሰራላችሁ የምትፈልጉት ሀገር ወይም ታሪክ ካለ ኮሜንት ሴክሽን ላይ ማሳውቁን። እስከዛው ድረስ ሰላም።